ያቡጂ ንገሪኝ። አዎ አድርጊልኝ። መጀመሪያ ግን ማለት ነው ራሴን ከአደጋ ላይ እንትን ለማለት ከጅምሩ የነበረውን ነገር ልንገራችሁ። እሺ ችግር የለውም አለንልሽ። ይመስለኛል የሆነ ግሩፕ ላይ የሆነ ግሩፕ ላይ እንዲተፖስቶ አይ ቲንክ የፌኩ ግሩፕ መሰለኝ 2 ግሩፕ ነው ያለው። የፌኩ ግሩፕ ላይ እንደዚህ ሰቅለውት ሲሰድቡት የምታውቅ እኔና የሱን ነገር የምታውቅልሽ ሼር አድርጋልኝ። ከዛ ገብቼ ላዋራቸው ሞክሬ ነበር። ምን ሆናችሁ ነው የሰው ህይወት ልትበጠብጡ ነው ወይ ምናምን ነው ሁላ ያልኩት። እግዚአብሔር በሚያውቀው ማለት ኦልሬዲ ቀለበት እንዳደረገ አውቃለሁ። ቀለበት አድርጎልኝ ቀለበት አድርጎላት በሁለተኛው ቀን ነው ምናምን ነበር ሼር ያደረጉልኝና ራሁ በቃ እሱ እኮ ምናምን ስል አንዷ ልጅ ውሽሚት አንቺ ውሽማ ሆነሽ ምናምን አይነት ነገር ስትል በውስጥ አዋራኋት ማለት ነውና አንቺ አራተኛ ሴት ነሽ ስትለኝ ነው ኢማጂን በጣም እንትን ያልኩት። ኦኬ ወደ እኔና ወደ እሱ ነገር ስመለስላችሁ ማለት አሁን በውስጥ እየነገሩኝ ያሉት እኔ እንትን እንዳልኩት አይነት ነገር ነው፣ ግን አይደለም። ኦልሬዲ ለኔም ግሩፕ ላይ ሼር ተደርጎልኝ ነው ሌላ ሴት ነች። አይ ኖ ያብዬውልሽ ላረጋግጥልሽ፣ እኔ ሳረጋግጥልሽ አንቺ እንዳልሆንሽ እሱ አንድ ገርል ፍሬንድ ነበረችን ከዚህ በፊት ስላለ አንቺ እንዳልሆንሽ ቅድም ራሳችን ነግረናል። ሪከርዱም አለን። የመጡት ከጎንሽ ነኝ። አንደኛ ነገር እንድታስብ የምፈልገው ማለት ነው። ኦኬ እኔ አጠገብሽ ነኝ ስልሽ ይኸውልሽ ያብዬ አጠገብሽ ነኝ ስልሽ በቲክቶክ አይደለም። ኦኬ እደውልልሻለሁኝ፣ ከጎንሽ እሆናለሁኝ፣ እመኚኝ። ለእንትን ብቻ አይደለም። ኦኬ በስልክ ስለምታውቂኝ ወይ ደግሞ ድምጼ ስለቀጠነ እንደዚህ ምናምን ነገር ሳወራ ራሴ የምደብቅሽ ልጅ አይደለሁም። አወራሻለሁ፣ ከጎንሽ ነኝ፣ እመኚኝ። ከዛ ደግሞ ሲቀጥል ደግሞ ልጆች አሉ፣ ምስክር ያሉ ኦኬ ምስክር የሆኑ የሚቆሙ ልጆች አሉ፣ 4 ሴቶች ማለት ነው። ስለዚህ አትፍሪ። ጠበቃ የምትፈልጊ ከሆነ ምን የምትፈልጊ ከሆነ አለሁልሽ። እኔ ፋፊ ያለችልሽ፣ ሰላም አለችልሽ፣ አስኒ ያለችልሽ። ዝም ብለን እንዳይወሬ አይደለም የተቀመጥነው። ተናገሪ እውነትሽን። እሺ እና ወደ እኔና ወደ እሱ ግንኙነት ሲሄድላችሁ እኔ ያው አክቹአሊ ድሬዳዋ ልጅ ነኝ። ከ1 አመት በፊት ነበር ወደ አዲስ አበባ ሙቪ ያደረኩትና የዛን ሰዓት ነበር የኔና የሱ ትውውቅ። ከዛ ያው ነገሮች እንትን ነው ያው ይሄ ችኩልነት ከዋህነት ጋር ያለበት ልጅ አይነት ነገር ነውና አዛት ታይም እኔ ሪሌሽንሺፕ አልፈልግም ነበረ። ነገር ግን በጣም ትሪትመንቱ ፍቅሩ ምናምን ማንኛውም ሴት እንድትሳብበት የሚያደርግ አይነት ሰው ነው። ከዛ ጀምረን ነበረ ብቻ ስላሳጥርላችሁ። ከዛ በጣም ይሄ ነው ብዬ ፐርሰናሊ ልነግራችሁ ማልችላቸው ብዙ ነገሮችን አይ ነበር። ምክንያቱም እኔ እጠራጠራለሁ ብዙ ነገሮችን ከኋላ አጣራ ነበረ። በጣም ብዙ ነገሮችን ማለት ነውና ብዙ ነገር ስለምሰማ በጣም እጠነቀቅ ነበረ። ከዛ በቃ ትልቁ ነገር ያለያየን ውሸት ነው። በጣም ይዋሻል፣ በጣም ከምናገራችሁ በላይና በቃ የሆነ ሰዓት ላይ ኦልሬዲ ብሬክ አፕ ተፈጠረ። በዛ መሃል እኔ ድሬዳዋ ሲሄድ የጀመርኩት ፕሮሰስ ነበረኝ በግል ወደ ካናዳ። ቪዲዮ ላይ ምናልባት የሆኑ የሚዘፍኑ ልጆች አሉ ቲክቶክ ላይ፣ በእነሱ ላይቭ እንዲዘፍኑልኝ አድርጎ ሪከርድ ተደርጎ ተፖስቶ የኔ ፕሮሰስ ላይ ብዙ ችግር ተፈጥሮ ፕሮሰሴን ፌል ካደረገ በኋላ ድሬዳዋም ሲሄድ ለኔ ቀለበት እንዳደረገልኝ ለሱ ብዬ አዲስ አበባ መጥቼ እየኖርክ እንደሆነ ቤት ተከራይቶልኝ እያኖረኝ እንደሆነ ነግሮ ለጓደኞቼ ለድሬዳዋ ልጆች ማለት ነውና እኔን አንገቴን አስደፍቶኝ ነበረ በሰዓቱ። ምክንያቱም አላማ ያለኝ ልጅ ነኝ፣ ቤተሰብ ያለኝ ልጅ ነኝ። ቤተሰቦቼ ነገር ቢሰሙ ምን ያህል ነገር ሊሰማቸው እንደሚችል አውቃለሁ። ምክንያቱም በጣም በልመና ነው አዲስ አበባ የገባሁትና ለወንድ ብላ ገባች መባል በራሱ በቤተሰብ በጣም ነው የሚያማው አይደለ? እንደ ሴት ትረዱኛላችሁ። እና ያ ነገር ተፈጠረ። በጣም ብዙ ነገር መግባባት የማንችልባቸው ደረጃ ደረስን። በቃ ተለያየን እና እንደውም በዛ ሰዓት የሆነ ዶክተር ነበር እየደወለ የሚያዋራኝ። በአንቺ ምክንያት ታሟል፣ ጭንቀት ስትረስ ውስጥ ገብቷል ምናምንና እባክሽ ትሪት አድርጊ እያለኝ እንቅልፍ ሳልተኛ ሌሊት ሙሉ ቁጭ ብዬ አወራው ነበረ። ምክንያቱም ማን ነው ዶክተሩ? ታውቂዋለሽ? ዶክተሩ የሚታወቅ ዶክተር ነው? አዎ ዋትስአፕ ላይ ነበረኝ የሆነ ዶክተር። አዎ የሆነ ማን ነበረ? ስክሪንሾት እንትን ብዬ ልክላችኋለሁ። ከሱ ጋር ዋትስአፕ ላይ ምናምን እናወራ ነበር። ስክሪንሾት አንሺ እሺ። እሺ እድል አንተ ለመስጠት እንድትለወጥ በጣም እየመከርኩ ነበረ በጣም እና ምን ልለወጥ ሁሉ እያለ ይጠይቀኝ ነበር። እሰማለሁ አይደል ሀበሻ ፋፊ? አዎ ትሰሚያለሽ እማ እየሰማኝ። ኦኬ ከዛ እስከ መቼ ድረስ መሰላችሁ የምናወራው? ወይም ደግሞ የሙስሊሞች ጾም ሊፈታ ካስታወሳችሁ 1 ሳምንት ሊቀር አካባቢ ሁላ እሱ ድሬዳዋ ለሆነ የስራ ጉዳይ እንደሄድ አውቃለሁና ታሞ እንደነበረም ነግሮኛል።
ሆስፒታል ሁሉ አብሬው ሄድ ነበረ። እንግዲህ ዴቱን አስሉት እሺ እናንተ። አሁን ድንገት ስለገባኝ ሙሉ መረጃውን እንትን አላልኩኝ እማትዬ ረፊ እና ሆስፒታል አብሬ ሄድ ነበረ እስከ ቅርብ ጊዜ ድረስ ታሞ ማለት ነው። የሆነ መገናኛ የሆነ ሆሪ ላይ የሆነ ሴት ነበረች እና ሚኪ ምንድናት እቺ ምናምን የሚካኤል ስጦታ ብሎ የሆነ ሴት ፖስቷል። ኢቭን አሁን ያለችው ልጅ እንኳን አይደለም፣ ምክንያቱም አይቻለሁ ያቺ መልኳ ማለት ነው። ነው አጋጣሚ የጎንደር ልጅ ናት። ዝም ብለን የተዋወቅነን ኦኬ። ጊፍት የሰጠሃት ፎቶ ፖስት ያደረካት መጀመሪያ እንደውም እህቴ ናት ነበር ያለኝ። አንተ ውሸታም ግን መቼ ነው ውሸትን የምታቆመው? እኔ የኤዱን እጅ አላቅም ወይ ምናምን ነገር ስለው ነው በቃ እንደዚህ ነው የጎንደር ልጅ ናት እንዲህ ስለተግባባን ነው አለኝ። ከዛ በስንተኛው ቀን ከስቶሪው ላይ አጠፋት ማለት ነው። ኦኬ እኔ ፖይንት እያያዝኩኝ ነው አዛታይ፣ ምክንያቱም እውነት ወዷለው እንደ ሴት ተረዱኝ። ወድጄው ነበረ ምክንያቱም ይንከባከበኛል፣ ብቸኝነት እንዳይሰማኝ ያደርጋል። ኤቭሪ ሞመንት ከኔ ጋር ነው፣ ይደውልልኛል ምናምን ነገር ማለት ነውና ወደሱ ለመቅረብ በጣም እጥር ነበረ ነገሩን እነዛን ነገሮች ቢያስተካክል። ከዛ እኔ በመሃል ተነስቼ ገዳም ሄድኩኝ፣ እመጓ ገዳም ሄድኩኝ። ከገዳም ስመለስ እግዚአብሔር በሚያውቀው አይወራም ጸሎት ግን ቢቻለኝ ለሱ የምገባ አይነት ሴት አድርገኝ ብዬ ነበር የመጣሁት። ወይ ደግሞ የኔ ካልሆነ እመብርሃን ከህይወት ያውጪልኝ፣ በቃ የኔ ከሆነ አስተካኪልኝ። ይሄ ማንነቱ ምናልባት ልጅ ስለሆነ ነው፣ እድሜውም ልጅ ነው ምናልባት ሲባል ሰምታችሁን ከሆነ ልጅ ነውና ልጅነት ሊሆን ይችላል እንደዚህ የሚያደርገውና እሱን አስተካክዬ የኔ ማድረግ የምችልበትን ብርታት ስጪኝ፣ ካልሆነ ግን ከህይወት ያውጪልኝ ብዬ ነው የመጣሁት። እግዚአብሔርን ይሄንን ምስክርነት እዛ ሳልመሰክር ነው ለእናንተ እየመሰከርኩ ያለሁት። ከዛ መጣውና ከገዳም ተመልሼ ሳይ ሚሴጆቹን አጥፍቶታል ከኔ ጋር። ምክንያቱም ገዳም ልሄድ ከ4 ቀን በፊት ሚኮ የሆነ ቦታ ልሄድ ነው የት ሲለኝ፣ አይ ቦታው ምንም አያደርግልህም ብቻ ግን ለ1 ለ3 4 ቀን አልኖርም ስልክ ይዤ አልሄድም አልኩት። ኦኬ ከዛ ከገዳም ስመለስ ሙሉ የቴሌግራም ምናምን ጠፍቷል። ሚኪ አያጠፋም ሚሴጅ፣ እንደውም እኔ ሳጠፋ ይናደር ነበርና ኦልሬዲ ነገሮችንም እንዳልይዝ ያደረገኝ በዛ ምክንያት ነው። ከዛ ሚሴጆቹ ጠፍቷል። ብደውል አያነሳም። ሲስተር ብሎ ብዙ ቃል ገብቶላት ነበርና ብደውልለትም አያነሳም፣ ቴክስት ብልክለትም ሊያናግረኝ አልቻለም። እና እንደዚህ ከዛ ሚኪ ምንድነው በሶስተኛው ቀን ይመስለኛል ማታ በቃ በጣም የሌለ ፊል አድረትም ደግሞ ለምን ምን በድዬው ነው ብዬ አሰብኩኝ። ምክንያቱም እሺ ልለው ተዘጋጅቼ ነው የመጣሁት ከገዳም ስመለስ ማለት ነው። በቃ ላስተካክለው። ትረዱኛላችሁ አይደል? አበሻ ያው በቃ ባህሪው አንድና አንድ ነው፣ ውሸት ነው። በቃ እሱ ማስተካከል ከቻለ እኔ እሱ የሚፈልጋት እና እሱ የሚፈልጋት አይነት ሴት እኮ ቢሆንለት እሱ ባህሪውን ሊያስተካክል ይችላል ብዬ ነበር የተሰማኝ በሰዓቱ ማለት ነው። ከዛ በሶስተኛው ቀን ይመስለኛል አነሳልኝ ማለት ነው። ሚኪ ምንድነው? ምን በድዬህ ነው? ለምንድን ነው እንደዛ እየሆንክ ያለኸው ምናምን ነገር ስለው እኔ ብቻ ፈላጊ ሆንኩ አለኝ። አዎ ልክ ነው፣ እሱ ብቻ ነበር ፈላጊ። ኦኬ የሚደውለው እሱ ነው። የፍቅር ነገሮችን ሼር የሚያደርግልኝ ሙሉ ቲክቶክ ዴይ ቱ ዴይ በየሰዓቱ የፍቅር እንትኖች ነበር የሚላኩልኝና አዎ እሱ ነው። እና የሆነ ነገር ሲል ምናምን እለዋለሁ እንዳልኳችሁ እኔ ስለምጠራጠር ማለት ነውና እኮ እንደዛም እኮ ቢሆን አሁን እዚህ ጋር ማውራት ያው ልንገራችሁ። እሺ ከሱ ጋር ከተለያየን በኋላ እኔ ሌላ ሰው ተዋውቄ ነበርና ያው ምንም አልጀመርንም፣ ግን ኦሬዲ እሺ ብዬው ለትዳር ሚያዝያ ላይ ሽማግሌ ሚያዝያ ላይ ሽማግሌ ሊላክ እሺ ሚያዝያ ላይ ሽማግሌ ሊልክና አብረን ልንኖር ይሄ ከሱ በኋላ ከተዋወቁት ልጅ ጋር ማለት ነው። እና ልጅ ነበረው ከሌላ እና እሱን ነገር መቀበል አቅቶኝ ለቤተሰብ እንዴት እንደምነግር በተጨነኩበት ሰዓት ነበር ሚኪ ታስር ያለው ጠይቂኝ ብሎ ድጋሚ ወደ እኔ ህይወት የመጣው። ከዛ ነገርኩት። በቃ ሚኪ እኔ ላገባ ነው ምናምን ብዬው ነበር መጀመሪያ ገና ማለት ነው። እንደ ከእስር ቤት ወጥቶ ማውራት እንደጀመርና እንደዚህ ነው ምን እንደማደርግ ጨንቆኛል ምናምን ስለው ኖ ታዩ ምናምን ብሎኝ እግዚአብሔር በሚያውቀው ሚኪ በጣም የማሳመን ብቃት አለው። አስትቶኛል ኢቨን እሱን ማለት ነው ያንን ሰው። ከዛ ግን አልኩትኝ ከሱ ጋር ብለያይም ወዲያው እኔ ካንተ ጋር አልሆንም እንዳልኩ እንድትለወጥ እፈልጋለሁ። እነዛን ነገሮች መለወጥህን ካመንኩኝ እሆናለሁ ካንተ ጋር ብየዋለሁ። ከዛ በኋላ ነው ኦኬ እንትኑ የቀጠለ። ይሄ የመጀመሪያ ነው። ከዛ የዛን ቀን ስናወራ እኔ ብቻ ፈላጊ ሆንኩኝ፣ እኔ ስደውል ነው እንትን የምትዩ ምናምን ነገር አለኝ። ከዛ እኔ ሴት ዴት ያደርግ እንደነበር ሌላ ሰው ስለነገረኝ ሚኪ ሌላ ሴትም እኮ ጀምራ ከሆነ እኔም በዚህ ሁኔታ አይደለም መዝጋት ያለብህ። በቃ አንቺ እኔ ብቻ ነኝ ፈላጊ የሆንክ ያለሁት ሰው በቃ ሌላ ሴት ጀምሬያለሁ፣ በቃ ያለን ነገር ይቁም ነው የሚባለው እንጂ ድንገት እንትን ስትል እኔ ምን አስከፍቼ ነው ብዬ እየተሰማኝ ነው አልኩት። እሺ
ከዛ መጨረሻ ከዛ ድሬዳዋ ትኬት ልላክልሽ ነይ ምናምን ይለኝ ነበር እንደውም ማለት ነው የዛን ሰሞን። ከዛ አጋጣሚ ከሲስተር ጋር መሄድ ስለነበረብን ለሁለት ሰው ደግሞ ትኬት ስለማልችል በቃ በባቡር እንመጣለን ልመጣ ነው ምናምን ነገር አልኩት። ድሬዳዋ ሄጄም ስደውልለት አያነሳም። አንዴ ሰው ያነሳል፣ አንዴ ምናምን፣ አንዴ ስብሰባ ነኝ ይላል ምናምን ነገር። ከዛ የሆነ ሆቴል ቁጭ ብዬ በጣም ተወጇልሽ ማለት ነው እሱ እኮ ሌላ ሴት ዴት እያደረገ ነው አለኝ የሆነ ሰው እዛ ሆቴል ውስጥ የሚያውቀው ሰው። ኦኬ ከዛ አይታው ያው ሚኪ ስለሚግባባ ምናምን ነገር ነው አይነት ነገር አልኩኝና ያ ሰው ስቆ ነው ሄደው። ከዛ ድሬዳዋ ቆየው። እንደዛ ናፍቀሽኛል ካላገኘሁሽ ምናምን ሲል የነበረ ልጅ በደውልም አያነሳም ምናምን። ከዛ በሳምንት ልዩነት ውስጥ ቀለበት አደረገ ማለት ነው። ሳምንት ነው እርግጠኛ ነኝ ቢበዛ ሳምንት ነው የሚሆነው። ከዛ ኦልሬዲ እንደተመለስን መጀመሪያ እነ ፌቡ ይሄ ደግሞ ድሬዳዋን በብዛት የሚቻል ፍሬንዶቻችን አሉና መጀመሪያ አብረን እንደነበርን ከዛ በመሃል እንደተለያየን ስለሚያውቁ ይሄ ነው ብዬ ማውራት አልችልም። ምክንያቱም ድጋሚ ማውራት እንደጀመርን እነሱ አያውቁም። ገባችሁ? ከዛ ከኔ ጋር ግን ከሳምንት በፊት ወር ደግሞ እንደው ቢበዛ 15 ቀን ቢሆን ነው እርግጠኛ ሆኜ ነው የምነግራችሁ ከኔ ጋር ሲያወራ የነበረው። ኢቨን ኢፍ ደውዬ ሳወራው አፈቅርሻለሁ ብሎ መጨረሻ ላይ እንኳን ሲዘጋው 15 ቀን ቢሆን ነው ማክሲመም። እና ሁሉን ከዛ እኔ የቀለበት ፕሮግራሙን ሼር ሲያደርጉኝ እግዚአብሔር በሚያውቀው ይሄው ካለ ይነግራቸዋል። እንኳን ደስ አለ እኔ ስላንተ ደስተኛ ነኝ ብዬ ላኩለት። በቃ ምንም ማድረግ አልችልም። ገባችሁ? መታመም አልችልም። ሰው ሁሉ አይታመምም አይደለ? በቃ ነገሩን ስለማውቀው ከጅምሩ በቃ እንኳን ደስ አለ ብዬ ነው ያለፍኩት። ከነዛ እዛ ጋር እነሱ የጠራቸው ጓደኞቹ እኔን እንደጠበቁ 100% እርግጠኛ ነኝ። ምክንያቱም የሚያውቁት እኔን ነው። ኦኬ እዛ ጋር ለቀለበቱ ፕሮግራም የነበሩ ማለት ነው። ምናልባት ፌቪ ታውቃታለች አታውቃትም አላውቅም፣ ግን አሁን ስትል እንደሰማሁት አታውቃትም። ኦኬ ሌሎችም እዛ ጋር ስጠይቃቸው እንደማያውቁ ነው። እና እንደውም የተወሰኑት እኔን እንዴ አንቺን ስንጠብቅ ሌላ ሴት ይዞ መጣ ምናምን አይነት ነገር እንዳሉኝም አውቃለሁና ሆን ብሎ ነው ኢቭን እነሱም ፕሮግራሙ ላይ የጠራው። ይሄንንም አውቃለሁ። ምክንያቱም የስፖርት ቲሞች አሉ እዛ ከነሱ ጋር በጣም ክሎዝድ እንደሆንኩ ያውቃሉ። እኔ የማውቀው እንደውም እነሱ ልጆች እንደማይወዳቸው ነበር። እኔ ከሱ ጋር የነበረን ሰዓት እነሱ ጋር ሁሉ አትሂጂ ነበር የሚለኝ። ኦኬ ከዛ በኋላ እነሱም ፕሮግራም ላይ ጠራ። ያ ነገር ተፈጠረ። ከዛ በፊት ደግሞ ከዛ ከ3 ቀን ከ4 ቀን በፊት የሆነ ሰው ግሩፕ ላይ ሼር አደረገልኝ። አረ እየተወቀጠልሽ ነው ዶላር ምናምን ነገር አሉኝ። ከዛ ገብቼ ለማናገር ስሞክር በአንቺ አራተኛ ነሽ፣ ጭራሽ አንቺ ነሽ ውሽማው ወይስ እኔ ነኝ ውሽማው ምናምን ሁሉ አለችኝ አንዷ። ከዛ አጠፋፋው ነው ሜሴጅ ወጣ። ከኔ ጋር የነበረው ነገር ይሄ ነው እስከማውቀው ድረስ። እሱ ቀለበት እስከሚያደርግ እስከ 15 ቀንና እንደው አርዝሙለትና 20 ቀን እንኳን ብትሉት ከኔ ጋር እናወራ ነበር። ካንቺ ጋር ነው ያቢ፣ ካንቺ ጋር ነው አዲስ አበባ አስመጥቶሽ ቤት ተከራይታችሁ ምናምን የነበራችሁት? ይሰማሻል? ካንቺ ጋር ነው እንትን እዛ ብሎ ነው እሱ ያወራው። ግን እኔ ከድሬዳዋ ተነስቼ አዲስ አበባ ስገባ በራሴ እንትን ነው ከወንድሜ ጋር ፕላን አውጥተን ከቤተሰብ ጋር ተነጋግረን በራሴን የመጣሁት። እኔ እንትን ኤርፖርት ስራ አግኝቼ ኤርፖርት ኢንተርናሽናል ኤርፖርት ሴልስ ሰራ ነበረ። በራሴ ምክንያት ነው ሙቭ አድርጌ የመጣሁት። ግን እንደዛ እንዲያወራ ያደረገው በዛ ሰዓት እሱ ጋር እንግባባ ስለነበረ ቤት እንዲፈልግልኝ እና ያሉ ነገሮችን እንዲያስተካክልልኝ ለእሱ ነበር ኃላፊነት የሰጠሁት እና እሱ ነበር ቤት ሲከራይልኝ እቃ ሲያሟላ ምናምን የነበረው። ኢቨን የተከራየበትን ቤት እንኳን እንስጥህ ወንድሜ ቃል በቃል ቁጭ አድርጎ በብር ከሆነ እሷን ሼም ልታስ አንዴ ዝም በል እያልኩ ነው። ዝም በል ሰው እኮ በቃ ተቀመጣ ሰው አይፈሩ እኮ ነው። አሁን ዝም በል አልኩ። ዝም በል በቃ ሚውት አትደረግም። አርፈህ ተቀመጥ። ዝም በል ከዛ ትጨርሳለህ ታወራለህ። ለአንተ ብዬ እኮ ከስራ ኢመርጀንሲ ብዬ ነው የወጣሁት እኔ። ኦኬ ለአንተ ብዬ ማለት ነው የወጣሁት። ስማኝ ምን እኮ ይኸውልሽ አንድ ላይ ያይዘሽ ልትመልክልኝ ስለፈልግ ነው። ዝም በል እመልስልሃለሁ። እኔ ለአንተ የሚሆን ጊዜ ያለኝ እያልኩ ነው። ጸጥ በል እስኪ አንተ ዳውሪ። እኔ ሚውት በማድረግ እሱን እተባበርሻለሁ። ሂጂ። ጸጥ በል። አንደኛ ነገር ትናንትና የዋሻሃቸውን ውሸቶች ይሄ ይቅርታ ምናምን ሪቨርስ ሳይኮሎጂ እኛ ጋር አይሰራም። ይኸውልህ ኦኬ፣ ሁሉም እዚህ ጋር ያለው ሰው የባነነ ነው፣ የነቃ ሴት ነው ያለው፣ ንቁ ሴት ነው ያለው። እዚህ ጋር የምትሸውደው ሴት የለም እዚህ ጋር ኦኬ። ከትናንትና ጀምሮ ነው መልክ። አንተ ሲጀመር በልጅነት ነው ሴክስ የጀመርከው። ኦኬ በልጅነት ነው የጀመርከው። ከትናንትና ጀምሮ በ27 ያወራችህን ልጅ
በ27 ያወራችህን ልጅ ጥያቄ ምልክት አድርገህ ያስቀመጥከው ታይፕ ያደረገውን እያየን አሁን ማስረጃ ትስጠኝ። እሱን አሁን ማስረጃ ትስጠኝ። በ27 አውርቶኛል ያለችው አንዳችሁ ፎቶ ያላችሁ ሰዎች ልጅ ፎቶ አድርጉ። ሚዩት አድርግ ትመጣለች። ሚዩት አድርግ አፈረቀመጥ ፎቶን ቀለውጣ። አዎ አንተ መፈርጠጥ ነው ልማድ። እኔ ስመጣ መፈርጠጥ ነው ልማድ። ፈርጥጥ ግን ያልከውን አሳያለሁ። ይታለች ኢትዮ ላይቭ ሪከርድ አለሽ? ነይማ ነይ። መፈርጠጥ ነው ልማድ። ፈርጥጥ ና አልኩክ ና። እኔ ማለት ነው እኔ ትኬት ቆርጬ እመጣለሁ። አንተ በተክሊል ካገባ አንተ በተክሊል የምታገባ ከሆነ እኔ ትኬት ቆርጬ እመጣለሁኝ። ዲያቆን ነኝ አለ ትናንትና። አበሻዬ ያለበትን ደብር የንስሐ አባትህን ኤቭሪቲንግ አም ገና ማነው አሁን ፖስት አደርግሃለሁ። ተመልሰህ ቼክ ማለት ነው ቤተክርስቲያንንም ኖ አሁን ይኸውልሽ ሁለት ጊዜ ነው እዚህ ጋር እኮ እየዋሸን ነው። ዲፌንስ እያደረገ እኮ አዎ ዲያቆን ነኝ ብሎኝ አዎ ዲያቆን ነኝ ብሎኝ አሁን አቢው ስታፋጥጠው ድቁና ይፈርሷል። ድንግል አይደለሁም ካለ ዲያቆን አይደለም። ይኸውልሽ ማሬ ትናንትና ምን አለን መሰልሽ አስኒ አሁን እድል ለኢትዮ ላይቭ ሪከርድ ላኪላትና ታሳያለች። ትናንትና አካውንቱ ባለበት ትናንትና ታውቂዋለሽ የምትባለው እህታችን ጋር ያጣላን እኛን ምን አደረገን መሰለሽ? በ27 እነዚህ ልጆች በ27 ሴቶች ምንም ጊዜ እንኳን ብንጠምዳችሁ የሆነ ሶፍት ነገር አለ ለእናንተ ሳይሆን አብራችሁ ስላላችኋት ሴት ነው ብለን ነው። በ27 የዚህ ልጅ ፎቶ ተለቀቀ። ምን ብሎ ተለቀቀ? አር ዊ ዴቲንግ ዘ ሴም ጋይ አንድ አይነት ሰው ነው ወይ እያወራን ያለ ነው የሚለው ፔጅ ላይ ተለጠፈው ፎቶ። እኔ ነኝ አለው የሚሉ ሴቶች መጡ ማለት ነው። ከዛ ራሱ ገብቶ ኮሜንት አደረገ። ጥያቄ ምልክት ለምንድን ነው የለጠፋችሁኝ ብሎ ጥያቄ ምልክት አድርጎ ጻፈ። አንተ ነህ ሲሉት አዎ አለ። ይሄ መረጃ አለ ኢትዮ ላይቭ ሪከርድ መተሽ አሳይ። እኔ እኮ ጊዜ አጥቼ እኮ አይደለም ካንተ ጋር ቁጭ ብዬ የምከራከርክ ስለምትዋሽ ነው ነግራቸዋለሁ። ከዚህ በፊትም ኦቢሲ የሆኑ ወንዶች ችግር አለባቸው። በጣም ውሸታሞች ናቸው። ኮንፊደንስ የላቸውም። ድንግል ነኝ ምናምን እንኳን የወንድ ድንግል የሴት ድንግል እንኳን ባትሆን ችግር የለብንም። እኛ ምንም ችግር የለብንም። የድንግልነት ችግር አይደለም ያለብን። ኦኬ በ27 አናግራው ይቺ ልጅ በ27 አናግራው። ከዛ በኋላ ቀለበት አሰርኩኝ አርፌ ሚስቴን ይዤ እቀመጣለሁ ሲላት ኦኬ በቃ ቤተሰብ አልበጠብጥም። በጣም ትልቅ ልጅ ነች፣ የትልቅ ሰው ልጅ። ቤተሰብ አረብሽም አርፌ እቀመጣለሁ ብሏኛል፣ አናግሮኛል፣ አረብሻትም ብላ አርፋ ተቀመጠች ይቺ ልጅ ማለት ነው። ከዛ በኋላ ግን ሰዎች መጣወቅ ጀመሩ። ባክሽ እዛ ቦዲ ሼሚንግ አይደለም እህቶችን እየጨረሰ አይደል እንዴ? አንቺ ስለሱ ሰውነት ነው እንዴ የምትጨነቂው? እህቶችሽን እያከፈከፈልሽ አይደል እንዴ? ስለሱ ስለምን ነው የምትጨነቂው? ቦርጭ የያዘብኝ ሽሪን ካስደረገብኝ ብሎ ተቀምጧል እንዴ እሱ? ምን የምታወሪው አንቺ ደግሞ? አትጎዝጎዢ ጥፍራም ባረጌ። ምን የምታወሪው እንዴ? እኔ እኮ አይደለም እኮ አቃቂራ ያወጣሁለት ክቡ ባንክ ነው የሚመስለው። ክቡ ባንክ ነው። እውነታውን ነው የምናገረው። ምንም የሚዋሸሁት ነገር የለም። ሀቅ ነው እያወራሁ ያለሁት። መጀመሪያ ፎከስ ራስ ላይ አድርግ። 4-5 ሴት ከምታንዘራብጥ ሰውነትን ሸንቀጥ ማድረግ ነው። ለዚህ ነው ከሴት እንትን ስር ማጣፈው እርምጥምጥ ባለጌ እንዴ። ድንግልኛ አንድ ኳሊቲው ስለማይመረመር ስለማይታወቅብህ ድንግልና የወንድ ድንግልና ስለማይታወቅ እንደ አንድ ኳሊቲ ያቀረብከው ድንግል ነኝ ብለህ ነው። ቀቀለ በላው ድንግልናህን። እሺ ቀቀለ በላው ከፈለክ። ለማያቀ የኤስዲ መድኃኒት ስትቅም የነበርክ ልጅ ከየት ነው? በዘር ነው እንደ እናንተ ቤት ኤስዲ የሚተላለፈው? መድኃኒትን ስቅም አልነበር እንዴ? እርምጥምጥ እዚህ ጋር መተህ ደግሞ ኤክስ ገርል ፍሬንድ እንደቀናችብህ ምናምን ነገር አክት የምታረገው ጭራሽ አትሰማህም። መስሚዋ ጥጥ የሆነች ልጅ ናት እያልኩህ ነው። አትሰማህም እንዴ? ከአንተ ጋር መሆን ነው እንጂ የሚያሳፍረው ጥሎ መሄድ አንተን አያሳፍርም። አስረግጬ የምነግርህ ነገር ጥሎ መሄድ ነው ጉብዝና። ከአንተ ጋር ከመሆን ጥሎ መሄድ ነው ጉብዝና። በምን ነው የሚቀናው ማለት ነው? እኔ ትኬት ቆርጬ እመጣለሁ። አንተ በተክሊል ካገባ አንተ በተክሊል የምታገባ ከሆነ እኔ ትኬት ቆርጬ እመጣለሁኝ። ዲያቆን ነኝ አለ ትናንትና። አበሻዬ ያለበትን ደብር የንስሐ አባትህን ኤቭሪቲንግ አም ገና ማነው አሁን ፖስት አደርግሃለሁ። ተመልሰህ ቼክ ማለት ነው ቤተክርስቲያንንም ኖ አሁን ይኸውልሽ ሁለት ጊዜ ነው እዚህ ጋር እኮ እየዋሸን ነው።
ዲፌንስ እያደረገ እኮ አዎ ዲያቆን ነኝ ብሎኝ አዎ ዲያቆን ነኝ ብሎኝ አሁን አቢው ስታፋጥጠው ድቁን ይኸውልሽ ማሬ ትናንትና ምን አለን መሰልሽ አስኒ አሁን እድል ለኢትዮ ላይቭ ሪከርድ ላኪላትና ታሳያለች። ትናንትና አካውንቱ ባለበት ትናንትና ታውቂዋለሽ የምትባለው እህታችን ጋር ያጣላን እኛን ምን አደረገን መሰለሽ በ27 እነዚህ ልጆች በ27 ሴቶች ምንም ጊዜ እንኳን ብንጠምዳችሁ የሆነ ሶፍት ነገር አለ ለእናንተ ሳይሆን አብራችሁ ስላላችኋት ሴት ነው ብለን ነው በ27 የዚህ ልጅ ፎቶ ተለቀቀ። ምን ብሎ ተለቀቀ? አር ዊ ዴቲንግ ዘ ሴም ጋይ አንድ አይነት ሰው ነው ወይ ያወራን ያለ ነው የሚለው ፔጅ ላይ ተለጠፈ ፎቶ። እኔ ነኝ አለው የሚሉ ሴቶች መጡ ማለት ነው። ከዛ ራሱ ገብቶ ኮሜንት አደረገ። ጥያቄ ምልክት ለምንድን ነው የለጠፋችሁኝ ብሎ ጥያቄ ምልክት አድርጎ ጻፈ። አንተ ነህ ሲሉት አዎ አለ። ይሄ መረጃ አለ ኢትዮ ላይቭ ሪከርድ መተሽ አሳይ። እኔ እኮ